ኳስ ተጫዋቾች አሉ። ከዚያም ሮናልዲኒዮ አለ። የጨዋታውን እይታ የቀየረ ተጫዋች፣ እንደገና ለወጠው። በፈገግታ የሚንቀሳቀሰው ግፊቱን ወደ ጨዋታ የቀየረው ተጫዋች እና ለአፍታ ያህል እንኳን ታይቶ የማይታወቅ በጣም የሚፈራው አዝናኝ የእግር ኳስ ተጫዋች ነበር። ነገር ግን ከእያንዳንዱ ባላየስጦቹ፣ ከእያንዳንዱ ኢላስቲኮና ከግብ በኋላ ከሚያሳየችው ከእያንዳንዱ የዳንስ እርምጃ ጀርባ በድህነት ሁኔታ ያሳደገው ቤተሰብ አሳዛኝ ሁኔታ የተሞላ ታሪክ ነው። በፈጣሪ በተሰጠው ችሎታ እና ዓለምን ዛሬም ስላነጋገረው መነሳትና ውድቀት። ይህ የሮናልዲኒዮ ታሪክ ነው። ወደ ታሪኩ ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በአውሮፓውያን አቆጣጠር 1980 ማርች 21 ቀን በብራዚል ፖርቶ አሌግሬ ሮናልዲኒዮ ዴ አሲስ ሞሬራ ተወለደ። እግር ኳስ ከጨዋታ በላይ እንደ ትንፋሽ የሚቆጠርበት ቦታ። ቤተሰቡ ድሆች ነበሩ፣ ነገር ግን ከገንዘብ የበለጠ ዋጋ ያለው ነገር ነበራቸው። እሱም በእግር ኳስ የሚያምን አባት። የሮናልዲኒዮ አባት ጃኦ በመርከቡ ሰርቷል። እናቱ ዶና ደግሞ ነርስ ለመሆን እና ቤተሰቧን ለማገዝ እየጣረች ነበር። አባቱ ቅዳሜና እሁድ በእግር ኳስ ክለብ ውስጥ በፈቃደኝነት አገልግሏል። ቀደም ብሎ በልጆቹ ውስጥ የሆነ ነገር አየ። በተለይም በሰፈር ውስጥ በባዶ እግሩ እየተጫወተ የነበረው በትንሹ ሮናልዲኒዮ ማንኛውንም ነገር እንደ ሃይላንድና ድንጋዮችን በባዶ እግሩ ድሪብል በማድረግ ሰፈር ውስጥ ይጫወት ነበር። በ8 ዓመቱ ሮናልዲኒዮ አባቱን በአሳዛኝ የመዋኛ ገንዳ አደጋ አጣ። ሕይወቱንም የቀየረው በዚህ ወቅት ነበር። ሳቁ ቆመ፣ ቤቱም ዝም አለ። እግር ኳስ ግን የእሱ ሕክምና ሆነ። እያንዳንዱ የኳስ ንክኪ ማየት ያልቻለውን አባቱን የማናገር ያህል ሆኖ ተሰማው። ታላቅ ወንድሙ ሮቤርቶም ጎበዝ ተጫዋች ነበር። አንድ ጊዜ እንዲሁም ለግሪሜው ተጫውቷል። ነገር ግን በአስከፊ ጉዳት ምክንያት የእግር ኳስ ህልሙን አጣ። በዛ ወቅትም እኔ ማድረግ ካልቻልኩ አንተ ታደርጋለህ እና በእያንዳንዱ እርምጃ አግዛለሁ በማለት ለወንድሙ ቃል ገባለት። ከዚያን ጊዜ ጀምሮም ሮናልዲኒዮ ለራሱ ብቻ እየተጫወተ አልነበረም፣ ለአባቱ እና ለቤተሰቡ እየተጫወተ ነበር። ህልሙም ቀጠለ። ሮናልዲኒዮ የግሪሜው ወጣቶች አካዳሚን ተቀላቀለ እና ወዲያውኑ ሁሉንም ሰው የሚያደናግረው ልጅ ሆነ። ትርጉም በሞላው ነፃነት ተጫወተ። ሙዚቃን የሰማ ያህል ሌላውን በማዝናናት ተንቀሳቅሷል። በ13 ዓመቱ መላውን ቡድን በማዋረድ በአንድ ጨዋታ 23 ግቦችን አስቆጠረ። በመላው ብራዚል የዋና ዜናዎችን እይታ የሳበ ጨዋታ። ሀገሪቱ ከዚህ በፊት ድንቅ ችሎታዎችን አይታለች፣ ነገር ግን እንደዚህ የተጫወተ ማንም አልነበረም። በአውሮፓውያን አቆጣጠር በ1998 በ18 ዓመቱ ለግሪሜው ፕሮፌሽናል የመጀመሪያ ጨዋታውን አደረገ። ዓለም የእሱን ኢላስቲኮችንና የማይቻሉ ድሪብሎችን ተመለከተ። ገና ሳይሞክር ተከላካዮችን ማዋረድ ጀመረ። እሱ የእግር ኳስ ተጫዋች ብቻ አልነበረም፣ በሳር ላይ የሚጫወት የፉስታል አስማተኛ ነበር። አውሮፓ መመልከት ጀመረች። ስካውቶች ወደፊት ባለንዶር አሸናፊን እየተመለከትን ነው በማለት ተመሳሳይ ቃላትን በግርም ተናገሩ። ነገር ግን ብራዚል መጀመሪያ እድገቱ ማየት ፈለገች እና በ1999 በኮፓ አሜሪካ ወቅት በብራዚል ታሪክ ውስጥ በጣም ታዋቂ ከሆነው ግቦች አንዱን አስቆጥሯል። የሶምብሬሮ ፍሊክ በተከላካዮች ዙሪያ በመደነስ መረቡን የሚነቀንቅ ምት አስቆጠረ። እንደ ማንኛውም ተጫዋች ሰለብሬት አላደረገም፣ ፈገግታን ብቻ አሳየ። ተዘጋጁ የሚል ፈገግታ። በ2001 ፒኤስጂ ሮናልዲኒዮን አስፈርሟል። ፈረንሳይ ልዩ ችሎታውን ጠበቀች፣ ችሎታውንም አሳየ። ነገር ግን ክለቡ እንዴት እንደሚጠቀመው ሊያውቅ አልቻለም። ሮናልዲኒዮ የተገነባው ለታክቲካል መሳሪያነት አልነበረም። አንዳንድ ጊዜም ከተለመደው ከቅርጹ ውጭ ይወጣ ነበር። ነገር ግን ሁልጊዜ የሚያምር ነገሩ መፍጠሩን አላቆመም። በሁሉም ቡድኖች ውስጥ ያሉትን የዓለም አቀፍ ደረጃ ተከላካዮችን አዋረደ እና ፓርክ ዴ ፍራንስ አሁንም የሚያስታውሳቸውን አስማታዊ ጊዜዎችን አቅርቧል። ፒኤስጂ ግን ዲሲፕሊን ፈለገ። ታዛዥ የሆነ ተጫዋችን ይፈልጉ ነበር። ሮናልዲኒዮ በተቃራኒ ነፃነትን ፈለገ። ግንኙነቱ ላይ ችግር ፈጠረ። ክለቡም እሱን ለመርዳት ሲታገል ዓለም በበቂ ሁኔታ ተረዳችው። ይህ ተሰጥኦ ብቻ አልነበረም፣ ይህ ክስተት ነበር። ከዚያም የ2002 የዓለም ዋንጫ መጣ እና ሮናልዲኒዮ እያደገ ከነበረው ኮከብ ወደ ዓለም አቀፍ ኮከብ ተለወጠ። በእንግሊዝ ላይ ከ40 ያርድ ራቅ ብሎ ልዩ የፍጹም ቅጣት ምት አስቆጠረ። ሰዎችም እሱን በደንብ የተገነዘቡበት ቅጽበት ሆነ። ኖርማል ተጫዋች አልነበረም። የዓለም ሻምፒዮን ሆኖ ወደ ፓሪስ ተመለሰ። ለአንድ ክለብ ግን ማንም በጣም ፍላጎቱን አላሳየም። ክለቡም ባርሴሎና ነበር። በ2000ዎቹ መጀመሪያ ላይ ባርሴሎና ተሰብሯል። ክለቡ ከሪያል ማድሪድ ጋላክቲኮ ጀርባ መወዳደር ከብዶት ወድቆ ነበር። የመልበሻ ክፍሉም የተበታተነ ነበር እና የካምፕኑ ድምቀትም ቀዘቀዘ። እዚያም ሮናልዲኒዮ ገባ። ረጅም ጸጉር ያለው ወጣት ብራዚላዊ ከደማቅ ፈገግታና ከፀሐይ ብርሃን የሚፈነጥቅ ደስታ። መጀመሪያ ጨዋታው ከአንድ ምሽት በኋላ ከረጅም ርቀት በመሾት አስቆጥሯል። ደጋፊዎቹ አንድ ልዩ ነገር እንደደረሰ ተሰማቸው። እናም በድንገት ባርሴሎና መነሳት ጀመረ። ሮናልዲኒዮ ጨዋታዎችን ብቻ አላሸነፈም፣ ባህሉን ለወጠው። በደስታና በድፍረት ተጫውቷል። እያንዳንዱ የቡድን ጓደኞቹ የተሻለ የራስ መተማመን እንዲሰማቸው አድርጓል። ፈገግ ሲል ቡድኑ በሙሉ ያምን ነበር በማለት ተጫዋቾቹ ተናገሩ። በ2003 እና በ2006 መካከል ሮናልዲኒዮ በዓለም ላይ ምርጥ የእግር ኳስ ተጫዋች ሆነ። እሱ
እሱም 2 የፊፋ የዓመቱ ምርጥ ተጫዋች ሽልማቶች፣ ባለንዶር፣ 2 የላሊጋ ዋንጫዎች፣ በ2006 ደግሞ የአውሮፓ ሻምፒዮንስ ሊግን አሸንፏል። ነገር ግን ችሎታን ብቻ ያለ ዲሲፕሊን ለማቆየት አስቸጋሪ ሊሆን ይችላል እና በደስታ ላይ የተመሰረተ ወጣት ደስታ ሲጠፋ መጋለጥ ጀመረ። ዓመታት እያለፉ ሲሄዱ የዲሲፕሊን ችግሮች ብቅ አሉ። ለመዝናናት ፓርቲዎች መሄድ ጀመረ። ዘግይቶ ወደ ስልጠና ደረሰ። አኗኗሩ እሱን እያዳከመው ነበር። ወጣት ተሰጥኦዎች ወደ እሱ ይመለከታሉ። ከመካከላቸውም አንዱ ሊዮኔል ሜሲ የተባለ አርጀንቲናዊ ታዳጊ ነበር። ሮናልዲኒዮም አገዘው፣ ጠበቀው እና ሜሲን በታሪክ ለመጀመሪያ ጊዜ ለባርሴሎና እንዲያስቆጠር ልዩ የሆነ አሲስት በማድረግ አግዞታል። ነገር ግን የሜሲ ኮከብነት ሲነሳ የሮናልዲኒዮ መደብዘዝ ጀመረ። ጉዳቶች፣ ወጥነት የሌለው አቋም እና የምሽት ህይወቱ ወሬዎች ውጥረት አስከትለዋል። ባርሴሎና አዲስ መሪ ያስፈልገዋል። በአውሮፓውያን አቆጣጠር በ2008 ፔፕ ጋርዲዮላ ደረሰ እና ሀዘን የሌለው ውሳኔን አደረገ። በሜሲ ዙሪያ ወደፊቱን ለመገንባት ሮናልዲኒዮ መልቀቅ ነበረበት። ልክ እንደ ቀልድ ባርሴሎናን ያነቃቀው ንጉሥ ለቀቀ። ሮናልዲኒዮ በ2008 ኤሲ ሚላንን ተቀላቀለ እና አስማቱ አሁንም ነበር። የፍጹም ቅጣት ምቶች፣ ባላየ አሲስቶች እና ኤላስቲኮ በማሳየት ደጋፊውን አዝናንቷል። ነገር ግን እንደ በፊቱ አልነበረም። ከዛ ጊዜ በኋላ ወጥነት ያለው አቋም አልነበረውም። ግን በማሽቆልቆል ሰዓት እንኳን አሁንም ተሰጥኦ ከመደበኛ ተጫዋች አቅም በላይ ነበር። ከሚላን በኋላ ወደ ብራዚል ፍላሚንጎ ተመለሰ እና ልዩ ያደረገው ችሎታውን በማሳየት ለዓለም ማንነቱን አስታወሰ። ከዚያም ተቀናቃኝ ወደ ሆነው ወደ አትሌቲክ ሚኔሮ ሄደ። በአትሌቲክ ሚኔሮ ከ2012 እስከ 14 ቆይታው በኮፓ ሊቤርታዶሪስ ታሪክ ውስጥ ከታዩት ታላላቅ ተመላሽ ተጫዋቾች አንዱ በመሆን ቀረበ። ክለቡን ከውድቀት በማስነሳት ሻምፒዮንነቱን አስገኝቷል። የእሱ ጉዞ ውጣ ውረድ ነበረው። ከብራዚል በኋላም ወደ ሜክሲኮ ወደሚገኘው ኩዌርቴሮ 2014 ሲዝን ተጫወተ። ድጋሚም ወደ ብራዚሉ ፍሉሚኔንስ ተመለሰ። ውድቀቱን መምጣት ጀመረ። ነገር ግን ኳስ እስከነካ ድረስ እሱ ሁሉ ጊዜ ደስታ ነበረው። ሮናልዲኒዮ በ2018 በይፋ ጫማውን ሰቀለ። በስንብት ጨዋታ ሳይሆን በጸጥታ ዓለምን አስደነገጠ። ሮናልዲኒዮ ከዋንጫ በላይ ከማንኛውም ስታቲስቲክ ሊለካ የማይችል ችሎታ ነበረው። የእግር ኳስ ዓለም አቀፋዊ ቋንቋ ሆነ። በብራዚል ያሉ ልጆች እንቅስቃሴውን ይሞክራሉ። በአውሮፓ ያሉ ልጆች የሱን ኢላስቲኮ ይሞክራሉ። በአፍሪካ ያሉ ልጆች የሱን ፍጹም ቅጣት ምቶችን ተለማመዱ። ሌሎችም በዩቲዩብ ሃይላይቶችን ከቀን እስከ ሌሊት ድረስ ተመልክተዋል። ሮናልዲኒዮ ከሜዳ ውጪ በመጠጣት ጭፈራ ቤቶች በማምሸት ብዙ ሰዎችን በመጠቀም የማይሆንና ደካማ ድርጊቶችን ቢያደርግም በእግር ኳስ ዓለም እሱ ታላቅ ወንድሜን ብሎ የሚጠራው ሜሲን አነሳስቷል። ባርሴሎናን በማነቃቀት በክለቡ ታሪክ ለታላቅ እድገት መሰረት ጥሏል። ደጋፊዎችን አንድ አድርጓል። ብዙውን ጊዜ በግፊት የሚመራው ጨዋታ ላይ ደስታን ፈጠረ። የሮናልዲኒዮ ታሪክ ፍጹም አይደለም፣ መሆን አለበት ተብሎም አይታሰብም። ግን እንደሱ ያሉ ሌላ እግር ኳስ ተጫዋቾች በጭራሽ አይኖሩም። ጨዋታውን ምንም ጥረት የሌለው እንዲመስል አድርጎ የተጫወተው ተጫዋች። እሱ ሲጫወት ዓለም እግር ኳስን ብቻ አላየም፣ ዓለም እግር ኳስ ይሰማው ነበር። በትንሽ የብራዚል መንደር ተነስቶ የዓለምን ሕዝብ ልብ እስከ መግዛት የደረሰው ወጣት። ውድ የስፖርቱ ዓለም ተከታታዮች በሮናልዲኒዮ ታሪክ እንደተዝናናችሁ ተስፋ በማድረግ ሌላ እንደዚህ አይነት ቪዲዮዎችን ለመከታተል ሰብስክራይብ በማድረግ ቻናላችንን ይቀላቀሉ።